ስላማራ ህዝብ አይደለም አብን ትምክተኛ ነው አይደለም ትምክተኛ ነኝ ብለዋል እዚህ እንደሱ አይደል እንደገባላችሁ ያዛችሁ በፍጹም ያው እኔ እኮ ምክትል ሊቀመንበሩ ይሄው እኮ ታዲያ ምንድነው የሚለው በመግቢያው የአማራ ህዝብ በረጅሙ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ህዝብ መሆኑን ጠቅሳችሁ በሰው ልጅ ታሪክ ውስጥ የመጀመሪያ ኮኑ ስርዓተ መንግስታት አሉን ያቆመ የካበተ ያስተዳደር ጥበብ ባለቤት ያ ስላለፈ ነው ችግር የለውም እኮ ከአማራ ውጪ እኮ የምትናገሩት ነው ነው ይሄ ህዝብ ሪኮሌክሽን አለው አልኩ እኮ ታለ መፈክር እኮ እንድናረግ ያረጋችሁ ራሳችሁ የናንተ ትርክት አሁን እኔ አልተደረገም አልሆነም ምናምን ይያልን አይደለም በቃ የአማራ ህዝብ ላይ የሆነ ነገር እየደረሰ ነው የሆነ ነገር አይደለም በጣም ትልቅ ነገርና የዘር ማጥፋት ለመከላከል መጥቶች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ የራሱን ብሔር ከሁሉ በላይ ነው ቅድሚያ ሊኖረው ይገባል በዚህች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በአገሪቷ የታሪክ ባለቤት የባህል ባለቤት የጥበብ ባለቤት እንደገና የአመራር ጥበብ ባስተዳደር ኦርደር ያስያዝን ብንነጋገርበት ይችላል እሱ ማለት ነው ትምከት ዝም ብሎ ቃል አይደለም እንዴት አንድ ህዝብ በዚህ ደረጃ ይፈረጃል ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል ፈራጁ ብቻ ነው ትምክተኛው የሚጥላቻ አሁን እኔ እኮ ጥያቄ ህዝቡን አይደል ይያልኩ ያለው